ተመልካቾች ሰላም አለይኩም ወራህመቱላሂ ወበረካቱህ። በቅድሚያ ይህንን ፕሮግራም ያዘጋጀውን የመስጂድ ወጣቶች በተደጋጋሚ ከቅርብ ጊዜ ወዲህ በተደጋጋሚ ጥሩ ስራዎችን እየሰራ ስለሆነ ሊመሰገን ይገባል። በበኩሌ አመሰግናለሁ። ቀደም ሲል ዶክተር ኢድሪስ ያቀረባቸው ሀሳቦች በጣም ውብ የሆኑ ሀሳቦች ናቸው። ከዚህ ቀደም ያልሰማናቸው አዳዲስ ሀሳቦች ሰምተናል እና ዶክተር ኢድሪስ በቅጡ ተዘጋጅቶበት ስለመጣ እሱም ላቅ ያለ ምስጋና ያቀርባለሁ። እንዲህ አይነት መድረኮች መዘጋጀታቸው ብዙዎችን ያቀራርባል። ሀሳቦች ወደፊት እንዲሄዱ በእውቀት ላይ የተመሰረቱ ጉዳዮች ወደፊት እንዲመጡ መደረጉ በጣም ጥሩ ነው። ባልሰሩ ስራዎች ላይ ትኩረት ማድረግ ያስፈልጋል። የአምና ጉዳይ በጣም ይቆጨናል። ከ5 ዓመት በፊት አንድ አስበነው የነበረ ስራ ነበር። 1500ኛውን ዓመት ለየት ባለ ነገር ዓመቱን ሙሉ እናክብር የሚል አንድ ሀሳብ አቅርበን ነበረ። ያ ነገር ሳይሳካ መቅረቱ ሊሳካ ጉዳዩን ይዘውት የነበሩ ወንድሞቻችን አንዱ ወደ አኼራ ሲሄድ ሌሎቹ ተግባራዊ ባለመደረጉ ትንሽ እየቆጨኝ ነው። አሁንም ቢሆን ጊዜው አልረፈደም። ጉዳዩ እንደው የፍቅር ነቢይ ናቸው ረሱል ሰለላሁ ዐለይሂ ወሰለም። የሰብ ሳይሆን የፍቅር ነቢይ ናቸው። ፍቅርን የምናሳይበት ጊዜ አድርገን መያዝ ያለብን ይመስለኛል። ከረቢዕ ወር ጀምሮ 30 ቀናት ለተግባራዊ ስራዎች ብናውለው የተሻለ ይመስለኛል። የፍቅር መገለጫ የሆኑ ጉዳዮች ምንድን ናቸው ተብሎ ጥናት ተደርጎበት ከዚያ ስራዎችን ተከፋፍለን ተናበን በተለያየ ረገድ ነጋዴው እንደ ነጋዴ፣ ወጣቱም እንደዚሁ መሻይኾችም ምሁራንም ሁሉም ሰው የራሱን ድርሻ ተከፋፍሎ ምሁራን እንደነዚህ አይነት መድረኮችን በማዘጋጀትና ሀሳቦች በዚህ መንገድ እንዲሰራጩ ማድረግ፣ ወጣቱ ከተማው ውስጥ መሰራት አለባቸው የሚባሉ ብዙ ነገሮችን ለምሳሌ አካባቢ ጽዳትን በተመለከተ ለረሱል ሰለላሁ ዐለይሂ ወሰለም ስንል ብለን የምናደርገው አንድ ሰፈር ላይ ሊሆን ይችላል፣ አንድ አካባቢ ሊሆን ይችላል። ይህንን ብናደርግ ማለት የቃላት መወራወሪያ ቦታ ሳይሆን የስራ ብናደርገው በጣም የተሻለ ይሆናል የሚል ሀሳብ አለኝ። አገራዊ ማድረግ ጉዳዩን አገራዊ ማድረግ የአንድ ወገን ሳይሆን ሁሉም ሰው ትኩረት ሊያደርግበት ሙስሊሙ ጋር ብቻ ሳይሆን ከሙስሊሙ ውጭ ያለው ማህበረሰብ በዚህ ጉዳይ የተለየ ምንድን ነው ይሄ ነገር ብሎ እስኪጠይቅ ድረስ ይሄድን የምንጠይቀው የቲም ህፃናትን ሄደን የምንዘይርበት ቀን ተብሎ አንዱ ቀን በዚያ ቢወሰን፣ አንዱ ቀን ደም የሚለገስበት ቀን ተብሎ እንደዚህ ቢወሰን፣ አንዱ ቀን ቲም ተፈጥሮ ደግሞ የእግር ኳስ እንዲህ ፍቅርን የምንገልጽባቸው የተለያዩ ዘዴ መንገዶችን ፈጥረን ወሩን ሙሉ የምናደርግበት ይሄ ደግሞ የአንዋር መስጊድ ወጣት ጀማ ነገሮችን በበሳል ሁኔታ እየሰራ ስለሆነ ይህ ኃላፊነቱን ወስዶ ከሌላውም ጋር እየተናበበ ስራዎቹ ቢሰሩ የተሻለ ይመስለኛል። ለማመስገን ያህል ነው። ሌላው ለዶክተር ኢድሪስ ጋር ቀደም ሲል የተለያዩ ጥናቶች እየተደረጉ እንደሆነ ተነግሮናል። በተለይ ፊሎሎጂ ዲፓርትመንት ከተከፈተ በኋላ በርካታ ጉዳዮች እየመጡ ነው ያሉት። ይህ ጥናት እያደገ ቢሄድ ክፍተቶችን መድፈን የሚቻለው በተለይ ይህ ዲፓርትመንት ላይ እየተሰራ ያለው ስራ በዩኒቨርሲቲ ደረጃ በአካዳሚክ ደረጃ ነገሮችን እያሳደጉ እነዚያን ደግሞ የሚታተሙበት መንገድ መፍጠር እየታየ እየታረመ ሰነድን ማስቀመጥ እየታተሙ መቀመጣቸው በጣም ጠቀሜታ ይኖረዋል። ተማሪዎቻቸውን ወደ ተለያየ አካባቢ በማምራት ለዶክተር ኢድሪስ ጥናቶች እየተሰሩ እንዲመጡ በጀት የሚቻልበት መንገድ ደግሞ እየተፈለገ እንደዚሁ ስራዎች ቢሰሩ ትልቅ ነገር ይሆናል። ሁሉም ሰው የሚቀበለው ይመስለኛል። አላሁ አለም። 3 ደቂቃ እንደሚቆጣጠር ያህል